بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على نبينا محمد وعلى آله وصحبه أجمعين أما بعد فالسلام عليكم ورحمة الله وبركاته بالنسبة السر قناتوች ውስጥ ምን ማድረግ እንዳለብን እያነሳን ነበር ከዚህ በፊትም እንግዲህ በእነዚህ በአስር ቀናቶች መጠናከር በጣም አስፈላጊ ነው የሚለውን ብዙ ጊዜ ደጋግመን አንስተናል እነዚህ 10 ቀናቶች የረመዳን 10 አልአዋኺርን ይበልጣሉ ብለዋል ቀናቶቹ ማለት ነው የ10 አልአዋኺር ሌሊቶቹ እነዚህን ቀናቶች ሌሊቶችን ይበልጣሉ አይቶም ቀናቶቹን ካየናቸው ከሌሊት ቀንን ነጥለን ካየናቸው የነዚህ 10ዎቹ ቀናቶች ናቸው የሚበልጡ ሌሊትን ነጥለን ካየን ደግሞ ለይለቱል ቀድርም ሊኖር ስለሚችል የ10 አልአዋኺር ረመዳን ነው የሚበልጠው ብሏል ስለዚህ ዑለማዎቹ ያነጻጽራቸዋል ስለዚህ 10 አልአዋኺር ረመዳን 10 አልአዋኺር ላይ ጠንክረን ኢባዳ ላይ እንደምንጸና ሁሉ እነዚህንም በዛው አይን ነው መመልከት ያለብን ይሄ መጨረሻው ሲያ 10 አልአዋኺር ረመዳን ላይ ሰው እንዴት መስጂድ እንደሚሄድ እንዴት ተሐጁድ እንደሚሰግድ እንዴት እንደሚተጋ ተላዋ እንደሚያደርግ ይታወቃል እነዚህ ቀናቶችም ከዛ የተለዩ አይደሉም እንደም ቀኖቹ ይበልጣሉ ከሌሊቶቹ ባይሆንም ቀኖቹ እነዚህ ይበልጣሉ ይላሉ ዑለማዎቹ ማለት ነው ከዚህ ጋር ያይዜ ደግሞ ማስተዋወስ የምፈልገው ነገር ምንድነው ኡድሂያ ለማድረግ ያሰበ ሰው በዙሁ ዙልሂጃ ውስጥ የሚሰራ መልካም ስራ ስለሆነ ኡድሂያ ለማድረግ የነየተ ሰው ዑለማዎቹ ይላሉ በእነዚህ በ10 ቀናቶች ውስጥ መቆጠብ ያለበት ነገር አለ እሱ ምንድነው ጾጉሩን መላጨት ማንኛውም ቦታ ያለውን ጾጉር ማስወገድ አያስፈልግም ረሱል ሰለላሁ ዐለይሂ ወሰለም እንዳታስወግዱ ብለዋል ጥፍሩንም ደግሞ መቆረጥ የተፈቀደ አይደለም ዑለማዎቹ መሃል ያለው አቋም እንኳን ሐነፊያዎቹ ምንም ችግር የለውም ከዛም የበለጠ ጂማ ሌላውም ተፈቅዶ የለም ወይ ይሄ ችግር የለም ለሁጃጆቹ ነው እንጂ የሚል አቋም አላቸው ሻፊዒያዎችና ማሊኪያዎች ጾጉር መንካት ጥፍርን መንካት ከራሃ ነው የተጠላ ነው ከራሃተ ተንዚህ ነው የሚል አቋም አላቸው ሐናቢላዎች ግን ረሱል ሰለላሁ ዐለይሂ ወሰለም እስከ ከለከሉ ድረስ حرام ነው የሚል አቋም ይዘዋል ግን ከዚህ ሁሉ ለመውጣት ጾጉራችንን እንዳንነካ ጥፍራችንን እንዳንነካ በእነዚህ 10 ቀናቶች ውስጥ ማለት ነው ኡድሂያ ለምናርድ ሰዎች ለነየት ለወሰን ሰዎች ጾጉርና ጥፍር መንካት አስፈላጊ አይደለም አለመንካቱ ሱና ነው ከፊሎቹ ዑለማዎች ዘንድ ደግሞ ዋጅብ ነው ግዴታ ስለሆነ አጅርም ለማግኘት ስንል ጾጉር አለመላጨት ጥፍር አለመቆረጥ የትኛውም ቦታ ያለውን ጾጉር አለማስወገድ ነው የሚያስፈልገው ማለት ነው ይሄ ኡድሂያ ለሚያርድ ሰው ብቻ ነው አንድ አባወራ ከቤተሰቡ ኡድሂያ የሚያርድ ከሆነ ራሱ አለመቆረጥና ጾጉርን አለማስወገድ ነው እንጂ ቤተሰቦችን አይመለከትም ከነሱ ነይቶ ኡድሂያውንም ቢያረግ ራሱ አራጁ ላይ ነው ይሄ የሚደረገው ማለት ነው ሌላ ጥያቄ ደግሞ አንዳንዶቹ እኔ ካገኘሁ ላርድ እችላለሁ ግን አሁን ላይ አላሰብኩበትም ሚሉ ሰዎች ደግሞ ካሉ እነሱን አይመለከትም ካሰቡበትና ከወሰኑበት ቀን ጀምሮ 3-4 ቀንም ቢቀራቸው ከወሰኑበት ቀን ጀምሮ አለማስወገድ ለነሱም ሱና ይሆናል ማለት ነው 10ሩን ዙልሂጃ ቀናቶች በዚህ መልኩ ብናሳልፍ ጥሩ ነው ለማለት ወዳ